ሾክድ ያደረገህ ወይም ሱብሃንአላህ እንደሱ በሆንኩ ብለህ ልትመኘው እንደው ያሰብከው እንደዚህ ያጋጠመህ ሰው አለ? በመጀመሪያ ደረጃ እኔ ከቁርአን ጋር ያለኝ ቁርኝት ምናልባት ጊዜው አጭር ስለሆነ እንጂ እኔ ለዛሬ ማንነቴ መነሻዬ ቁርአን ነው። ምንም አይደለም። እኔ አንድ የገበሬ ልጅ ገጠር ውስጥ የሚኖር አባቱ እርሻ እያረሰ የሚያበላው የሚያለብሰው ምንም የሌለው ከምንም ጋር ምንም አይነት ነገር ከሀብት እንኳን ሀብታም ዘመድ የሌለው ከእውቅናም አንድ ምንም ከሌለበት ገጠር ወጥቶ ዛሬ ላለሁባት ትንሽዬ ነገር በህይወቴም በትዳሬም በቢዝነስም በማህበራዊ ጉዳይም እንዳጠቃላይ ለዚህ ሁሉ ነገር ያ ከቁርአን ውጭ ምንም ነገር አይደለም። ሱብሃንአላህ አውለኔ እኔ ያለ ቁርአን ምንም አይደለሁም። ስምም የለኝም፣ ማንነትም የለኝም፣ ክብርም የለኝም። ዝናም የለኝም። ዘመድ እዚህ አላመጣኝም። ዘመድ ኖሮኝም እዚህ ከተማ መጣው። አላህ መቼም ያው ዱንያ ላይ በቁርአን ሁሉንም አግኝተሃል እንዳይለኝ ፈራለሁኝ። የጀነቱን እንዳይከለክለኝ እና ቁርአን እኔን ያቆመኝ ሰው ያደረገኝ አሁን ያለሁበት ቦታ እጅ እግር ጎማ ሁሉ ነገር ሆኖ ያስከደኝ ያለው ቁርአን ነው። ምንም አይነት እኔ በቁርአን ህይወቴ ያው ብዙ ቦታዎችን ይቻለሁ። ለመጀመሪያ ጊዜ እንኳን ዑምራ ያደረኩት በቁርአን ምክንያት ነው። ገንዘብ ኖሮኝ 5 ሳንቲም ሳላወጣ የአላህን ቤት ካዕባን የጎበኘሁት ውስጥ የገባሁበት በቁርአን ነው። ዓለም ላይ በተለያዩ መድረኮች ላይ በመካከለኛ ምስራቅ አሜሪካን የተለያዩ ቦታዎች ላይ ለመሄድም ሰበብ የሆነኝ ቁርአን ነው።